Usni Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ የኡስሚ ኔትወርክ ወይንም የኡስሚ ቲዩብ ቁጥር 2 የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ዕለታዊና ወቅታዊ የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃ እንዲሁም ጥያቄያችሁን እንመልሳለን። በተለያየ አረብ ሀገራት የምትገኙ ከዌስተርን ዩኒየን ጋር በተገናኘ የጠየቃችሁኝን ጥያቄ ምላሽ እሰጣለሁ። የባንኮችን የምንዛሬ ዋጋ እንመለከታለን። በንግድ ባንክ ስንት ይዘረዘራል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። ቪዲዮአችን ላይክ፣ ሼር አድርጉ። መረጃ አናንዛዛም፣ በቀጥታ ወደ ገደለው እንሸጋገራለን። ምክንያቱም እያንዳንዱ ደቂቃ ትልቅ ህይወት እንደሆነ እናውቃለን። ስለዚህ እናንተም ላይክ በማድረግ ድጋፍ ስጡን። በቀጥታ ወደ መረጃችን እንሸጋገራለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ነው። የጥቁር ገበያ መረጃን በተመለከተ ማለት ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 18145 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ45 ሳንቲም እየተዘረዘረ ይገኛል። ከትላንትናው የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ጭማሪ አሳይቷል። በመቀጠል ዩሮን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 21130 ብር እንደሚሸጥና 1 ዩሮ 211 ብር ከ30 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን በቀጥታ የ17 ሀገራትን የጥቁር ገበያ ምንዛሬ የዋጋ ተመን እነግራችሁና ከዛም የባንኮችን እናያለን ማለት ነው። ከአረብ ሀገራት የምንዛሬ የዋጋ መረጃ ላይ ስንደርስ የጠየቃችሁኝን ጥያቄ ምላሽ እሰጣለሁ። ምክንያቱም የሌሎች ሀገራት የሚያደምጡትን መረጃ አዛላ ለማድረግ ይሄ ከዌስተርን ዩኒየን ጋር በተገናኘ አረብ ሀገራትን ከሆነ የሚመለከተው ለእናንተ ምላሽ ለመስጠት የሌሎችን ደቂቃ ላለማባከን ሲባል ነው። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 22560 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር ከ60 ሳንቲም የተዘረዘረ ይገኛል። በአራተኛ ደረጃ የምናየው ካናዳን ዶላር በተመለከተ ነው። ዕለታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ካናዳን ዶላር 13110 ብር እንደሚሸጥና አንድ ካናዳን ዶላር 131 ብር ከ10 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 12060 ብር እንደሚሸጥና አንድ የአውስትራሊያን ዶላር 120 ብር ከ60 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 2570 ብር እንደሚሸጥና አንድ የቻይና ዩዋን 25 ብር ከ70 ሳንቲም የተዘረዘረ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24155 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 241 ብር ከ55 ሳንቲም የተዘረዘረ ይገኛል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59100 ብር እንደሚሸጥና አንድ የኩዌት ዲናር 590 ብር እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 4942 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ42 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 4836 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ36 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን መረጃ አይናቅም አይደነቅም። ቪዲዮአችን ላይክ አድርጉ። ለእናንተ ምንም አያስከፍልም። ለእኛ ግን ቪዲዮ የምንለቀው ቪዲዮ ቫይራል እንዲወጣና ተጠቃሚ እንድንሆን ያደርግልናል። ከዚህም ጋር ተያይዞ ከዌስተርን ዩኒየን ጋር በተገናኘ በተለያየ ዓለም ሀገራት ሆናችሁ በባንኮች መላክ የምትፈልጉ የጠየቃችሁኝ ጥያቄ አለ። በዚህኛው ቪዲዮ መልስ እንደምሰጥሽ ነግሬሽ ነበር። ለሁላችሁም ለብዙዎቻችሁ ስለሚጠቅም ማለት ነው። ዌስተርን ዩኒየንን በተመለከተ የግድ አካውንት መጠቀም ግዴታ አይደለም፣ ማለትም አይኖርባችሁም። ምንድነው የምትጠቀሙት? የምትልኩለትን ሰው ሙሉ ስም እስከ አያት ድረስ መስጠት ብቻ ነው የሚጠበቅባችሁ በምትልኩ ሰዓት ማለት ነው። ከዛም የሚሰጣችሁ ቁጥር አለ።
ያን ቁጥር በመያዝ የሚስጥር ቁጥር ማለት ነው፣ ለማንም ልታጋሩት ማትችሉት ወይንም ለላካችሁለት ሰው ብቻ የምትሰጡት የሚስጥር ቁጥር አለ። ያን የሚስጥር ቁጥር ትሰጡታላችሁ። በቀጥታ ባንክ ሄዶ ማውጣት ነው። በየትኛው ባንክ ነው የሚላከው፣ በየትኛው ባንክ ነው የሚወጣው፣ እንደዚህ አይነት የሚባል ምንም ነገር የለውም። የዌስተርን ዩኒየን ቀላሉ አጠቃቀም ወይንም ደግሞ የመላኪያ ሂሳቡ ወደድ ያለ ቢሆንም በጣም ደስ የሚለው ነገር ባመቻችሁና በፈለጋችሁት ባንክ ሄዳችሁ ይሄን የሚስጥር ቁጥር በመያዝ ማውጣት ይችላሉ ማለት ነው። የግድ ለምሳሌ በአቢሲኒያ ባንክ ለመቀበል የአቢሲኒያ ባንክ አካውንት መኖር ወይንም በአዋሽ ባንክ ከሆነ በአዋሽ ባንክ አካውንት ከፍቶ ወዘተ የሚባሉ ነገሮች ከዌስተርን ዩኒየን ላይ አይሰሩም ማለት ነው። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 47120 ብር እንደሚሸጥና አንድ የኦማን ሪያል 471 ብር ከ20 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ይዛ የተቀመጠችው ባህሪን ናት። 100 የባህሪን ዲናር 48170 ብር እንደሚሸጥና አንድ የባህሪን ዲናር 481 ብር ከ70 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 25600 ብር እንደሚሸጥና አንድ የጆርዳን ዲናር 256 ብር የተዘረዘረ ይገኛል። በመቀጠል የኳታር ሪያልን እናያለን። 100 የኳታር ሪያል 4775 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ75 ሳንቲም የተዘረዘረ ይገኛል። በመቀጠል የቱርክ ሊሬን እናያለን። 100 የቱርክ ሊሬ 427 ብር እንደሚሸጥና አንድ የቱርክ ሊሬ 4 ብር ከ27 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። 100 የኢንዲያን ሩፒን 201 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 960 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ60 ሳንቲም የተዘረዘረ ይገኛል። የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ ተመን አብዛኞቹ ከትላንትናው ጋር ሲነጻጸር ጭማሪ አሳይቷል። አሁን በመቀጠል የባንኮችን የምንዛሬ ዋጋ እንመለከታለን። ቅድሚያ የምናየው የንግድ ባንክን የምንዛሬ ዋጋ ነው። በንግድ ባንክ አንድ የአሜሪካን ዶላር 151 ከ60፣ ፓውንድ ስተርሊንግ 198 ከ38፣ ዩሮ 176 ከ50፣ ስዊስ ፍራንክ 184 ከ98፣ የኩዌት ዲናር 484 ከ60፣ የቻይና ዩሃን 21 ከ04፣ የኢማራቶች ዲርሃም 41 ከ28 እና የሳዑዲ ሪያል 40 ብር ከ40 በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 151 ከ82 የአሜሪካን ዶላር እንዲሁም ፓውንድ ስተርሊንግ 200 ብር ከ55፣ ዩሮ 175 ከ85፣ የኢማራቶች ዲርሃም 43 ከ89፣ የስዊዝ ፍራንክ 189 ከ23፣ ካናዳን ዶላር 108 ከ53፣ የሳዑዲ ሪያል 43 ከ37 በመዘርዘር ላይ ይገኛል። የኢማራቶችን ዲርሃም በተመለከተ እና የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተቀምጧል። ፓውንድ ስተርሊንግን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ዳሽን ባንክ ነው። በዚህም 204 ብር ከ56 እየሰጠ ይገኛል። የአሜሪካን ዶላርን በተመለከተ ዩሮን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ የአባይ ባንክ ነው። በዚህም አንድ የአሜሪካን ዶላር 152 ብር እየዘረዘረ ይገኛል። ዩሮን በተመለከተ በአባይ ባንክ 177 ከ34 እየሰጠ ይገኛል። የስዊዝ ፍራንክን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በዚህም 189 ብር ከ30 ሳንቲም እየሰጠ ይገኛል። መረጃው ይህን ይመስላል። ቪዲዮአችን ላይክ፣ ሼር አድርጉ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።